ሰላም ጤና ይስጥልኝ። የማለዳ ግሎባል ቤተሰቦች መካከለኛው ምስራቅን የተመለከቱ ከአሜሪካና ኢራን አስደንጋጭ መረጃዎች ተሰምተዋል። ሁለት አጫጭር መረጃዎችን አሰማችኋለሁ። በቅድሚያም ወደ ዋሽንግተን እንሂድ። በከፍተኛ ሚስጥራዊነቱ በተጠበቀ ሁኔታ ፕሬዝዳንት ዶናልድ ትራምፕ ከከፍተኛ የጦር አዛዦቻቸው ጋር ስብሰባ አድርገዋል። ስብሰባው 45 ደቂቃ የፈጀ ሲሆን በውስጡ አድሚራል ብራድ ካፖርና ጀነራል ዳንኬን ተካተዋል ተብሏል። በኢራን ላይ የሚጀመረው አዲስ ዘመቻ በምድር በአየር ወይስ በእግረኛ ሰራዊት የሚለው ውሳኔ ላይ እንደተወያዩበት ተገልጿል። ሌላኛው አስደንጋጭ ነገር ደግሞ ትራምፕ ጦርነቱን ኢራን ላይ ለመክፈት ከአሜሪካ ኮንግረስ ፍቃድ እንደማያስፈልጋቸው ተገልጿል። ምክንያቱ ደግሞ የ60 ቀናት የህግ ገደብ ዛሬ ተጠናቋል። ከፍተኛ የህግ ምሁርና የቀድሞ ምክትል ጠቅላይ አቃቢ ብሩስ ፌን ለአልጀዚራ እንደተናገሩት ትራምፕ በህጉ ውስጥ ያለውን ክፍተት በመጠቀም ጦርነቱ በተኩስ አቁም ስለቆመ ሰዓቱ እንደገና ከዜሮ መጀመሩን ተናግረዋል። ፌን ይህ ተግባር ፈጽሞ ህጋዊ አይደለም፣ የጦርነት ስልጣን ህግን ወደ ባዶ ወረቀት መቀየር ነው ሲሉ ጠርተውታል። ጥያቄው አንድ ነው። አሜሪካ ያለ ኮንግረስ ፍቃድ ወደ አዲስ ጦርነት ትገባለች? መልሱን በሚቀጥሉት 48 ሰዓታት ውስጥ እናውቃለን። በሌላ በኩል የሆርሙዝ የባህር ወሽመጥ ተዘግቷል። መርከቦች አይንቀሳቀሱም። የዓለም ነዳጅ አቅርቦት መሰናክል ገጥሞታል። በአንድ በኩል ትራምፕ ወታደራዊ አማራጮችን እየመዘኑ ነው። በሌላ በኩል የተባበሩት አረብ ኤምሬትስ አስደንጋጭ እርምጃ ወስዳለች። ኤምሬትስ ዛሬ ባወጣችው መግለጫ ኢራን በሆርሙዝ ላይ እምነት ሊጣልባት አይችልም ብላለች። ከዚያም በላይ ዜጎቿ ኢራቅን፣ ኢራንና ሊባኖስን በአስቸኳይ እንዲለቁ አሳስባለች። ይህ ማለት ጦርነቱ በማንኛውም ሰዓት ሊጀመር እንደሚችል ማሳያ ነው። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በማህበራዊ ትስስር ገጻቸው ላይ እንዳስጠነቀቁት ይህ እገዳ የዓለምን የምግብ የነዳጅና የማምረቻ ገበያዎች እያንቆጠቆጠ ነው ብለዋል። በዚህ ጉዳይ ኢራን ምላሽ ሰጥታለች። የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጊያ ይህ ሁሉ የአሜሪካ የውሸት ትርክት ነው ሲሉ ተደምጠዋል። የማለዳ ግሎባል ቤተሰቦች ሁለት አጫጭር መረጃዎቻችን ይህንን ይመስሉ ነበረ። ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ አይዘንጉ። ቸርን ሰንብት።